አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ደግሞ ይዤላችሁ የመጣሁት ለአትክልቶቻችን የምንጠቀማቸው ከምንጠቀምባቸው ማዳበሪያዎች ውስጥ አንዱ የሆነው ሞር ግሪን የፈሳሽ ማዳበሪያ ነው። ፈሳሽ ማዳበሪያ ለ2 ሊትር ከ20 ሚሊ ሊትር ያላነሰ ያስፈልገዋል እና ይበጠበጣል። ልክ የዚህን አይነት ከለር እስከሚያመጣልን ድረስ እንበጠብጠውና ችግኞቻችን ላይ በየ2 ሳምንቱ አሁን ይሄ በተተከለ 2 ሳምንት በኋላ ነው ያደረኩበት እና ለውጡንም እናየዋለን። በየ2 ሳምንቱ አንድ ጊዜ ነው የሚደረገው። በደንብ ሳንጎዳ ቅጠሉንም ማግኘት አለበት። ቅጠሉን መራስ አለበት። ዋናው ቅጠሉ ላይ ነውና ከጠዋት ፀሐይ ሳትወጣ በፊት እና ወይም ደግሞ ፀሐይ የወጣች እንዳለ እና ማታ ደግሞ ሊመሻሽ ሲል ነው የሚደረገው። ሞክሩትና ውጤቱን ትነግሩኛላችሁ።